በትርንጎ የልጇን ጉድ ነግሬያት አሳብጫት። ማለት ቆይ አልገባኝም። የኛ ከብቶች መሞታቸው እሳቸው ምንድነው የሚያሳብዳቸው? የሚያሳብዳት የገዛ ኃጢአቷ ነው፣ ወንጀሏ ነው። ገዛ ኃጢአቷ? በ15 ቀን ውስጥ ከብቶችን ገዝታ ካላመጣች አደባባይ ላይ ጉዷን እንደመዘከዝክላት ነግሬያታለሁ። ምንድነው ታወራው አባ? ይኸውልህ ባጭሩ የፈለገ ነገር ቢሆን ልጆትን ወደ ውጭ ሀገር እንዳይልኳት። አንቺ ምን ቤት ሆነሽ ነው እዚህ ደርሰሽ ለምክር የበቃሽው? እርግጥ እኔ ምንም ቤት አይደለሁም፣ ጉዳዩም አይመለከተኝም። ነገር ግን ምክሬን አልሰማም ብለው ልጆትን ቢልኳት ልትወጣ ወደማትችለው ክፉ ሞት እንደሚልኳት ግን አውቁት። ፍቺው ይፈጸማል? አዎ ተባለ። እንደገና ወደ ኋላ መመለስና ማውራት ምን ይባላል? እስቲ አሁን መጀመሪያ ተረጋጊና እስቲ አናግሪ። አልረጋጋም። እኔ ፍቺ ተፈጽሞ አባዬ ጋር ሄጄ አይኑን እስካይ ድረስ እኔ አልመረጋጋታለሁ። ቆይ ምንድነው እንደዚህ የሚያስቸኩልሽ? ገና ጊዜ ያለሽ አይደል እንዴ? ጊዜ የለኝም እፍቁት። ቪዛው ተመታ። ኬቱን ደግሞ አንዴ ልትቆርጥ ነው። በእርግጥ ይሄ ጉዳይ እኔን ላይመለከተኝ ይችል ይሆናል። ናፍቆት በጣም የሚወዳት ሚስቱ ስለሆነች ሚስቱ አይደለችም። ሚስቱ ነች አትበይ። በትክክል ሚስቱ ነች። አይደለችም። ያ አጋሰስ ልጅ አያገባትም። አንድ ጊዜ ጠብቁኝ። ፍቅረኛዬ በአካውንቴ ገንዘብ አስገባል። እጮኛዬ አሜሪካ ሀገር ነው የሚኖረው አላችሁም እንዴ? ማን እንደዛ ያለው? አንቺስ ሽማግሌዎቹስ? ማየ ዋናው ነው ገንዘብ ማግኘት አይደል? ገንዘብ በማግኘት ደስ ብሎሻል? ደስ ብሎኛል። አለቀ አለቀ። ግን አንተ ምንድነው እንደዚህ የሚያርበሰብት? ፍቅር ነው። ፍቅር? አዎ ይኸውልሽ አዳነች ባለቤቴን በትምህርት ሰበብ ልታሳርድብኝ ስለሆነ ምንም አማራጭ ካንቺ ውጪ ስለሌለኝ ነው ልማጸንሽ እንደዚህ ደፈር። እና እኔ ምን ቤት ስለሆንኩ ነው ለኔ ትነግረኝ የመጣኸው? ይገባኛል፣ ምንም ቤት አይደለሽም፣ በጣም ይገባኛል። ግን በቃ በትምህርት ሰበብ ባለቤቴን የምትልካት ኖርዌይ ላንቺ አጎት ልትድራት ነው። ምን? እኔ እኮ ሰሞኑን ልታገባ መሆኑን ሰምቼ ነው እንዴ? እንኳን ደስ ያለ ልትይ ነው የደወልሽው? ታዲያ ከሆነማ ጥሩ። ይገርምሻል፣ ያቺ ጓደኛሽ አዲ እህቷን ልድርልኝ ነው። የሞተ ተስፋዬ ላይ ነፍስ ዘርታበት በ70 ዓመት ይኸው ጎረምሳ ልሆንልሽ ነው። ተስፋዬ ላይ ነፍስ ዘርታበት በ70 ዓመት ይኸው ጎረምሳ ልሆንልሽ ነው። ግን እኮ እሷ ልታገባ መሆኑን እኮ አታውቅም። ለትምህርት እንደምትመጣ ብቻ ነው የምታውቀው። ታውቃለች እባክሽ። ኧረ ግዴ የለም እመነኝ፣ አታውቅም። አታውቅስ ደግሞ ሴት ልጅ የተማረ ባሏን መንከባከብ እንጂ ብትማር ባትማር ምን ያደርግላታል? ደሞስ ተምራ የትኛው ጨረቃ ላይ ልትወጣ ነው? ታው ግዴ የለም በኋላ እንዳትከስር። ዝግልኝ። ኧረ እባክሽ ታያት። ምን አባቷ አልታመም። ወለም ዘለም እላለሁ ብትል ቋንጃውን ሰባብሬ ነው ማስቀምጠው። በቃ ዝግልኝ። አንተ ውሻ፣ አንተ አጋሰስ፣ አንተ ውሻ ደግሞ አንተ ደደብ፣ አንተ ውሻ፣ አንተ ደግሞ የኔን ልጅ የምታገባው አንተ አህያ፣ አንተ ሬሳ ካለህበት ቦታ ወጥቼ ነው ይህን ቆሻሻ ምላስን እኔ ራሴ ቆርጬ አንተ ላይ ማጠለጥል እኔ በልሁ ነኝ።
ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳልሄድልኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ላይ የሚስለው እሱም ልሰናበቱት ነው። ህይወት ለምንድን ነው ስልክን የማታነሺው? ምንም ሆኜ አይደለም ላነሳው ስልክ እየተዘጋብኝ ስለሆነ ነው። የት ነው ያለሽው? ፍቹን እያስፈጸምኩኝ ነው። ተይ እሱን ነገር እንዳትፈጽሚ። እሱ ፍቺ የሚባል ነገር እንዳትፈጽሚ። አቁሚ ብያለሁ። የምሬን ነው እንዴ አባ? አዎ ከምሬ ነው። አልገባኝም። ቆይ ፍቹን መፈጸም አለብሽ እያልክ ተቆጣኝ አልነበር እንዴ? ተሳስቼ ነበር። አቁሚ ነው የምልሽ አሁኑኑ። አባ እንደዚህ አይነት ንግግርማ ተሳስተህ ልትናገረኝ አትችልም። ተሳስቼ ነው አልኩሽ። ተሳስቼ ነው። አሁን ስህተቴ ገብቶኛል። አውቄያለሁ። የት አለ? ማነህ? ና በቃ ጠብቂ። ምንድነው? አባዬ ፍቹን እንዳፈጽመዋል። ምን? ቆይ ለምን? እኔ እንጃ አላወቅም። እንሂድ በቃ እሱ ጋር ነው ማለት ምን? እንዴ ምንድን ናቸው? አይሳይሶች
يفتح تمه طخ راسه يلا جمعوهم وناخذهم يلا እንውሰዳቸው እያሉ ነው ይወስዱ አቡክ ሐምዳንሽ ምንድን ነው ስትዩ? እኔም ከሰው ጋር بعدين بس مكانك اسكتي مكانك كلكم انا كلكم يلا 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 شو يلا يلا يلا
ደህናነሽ ደህናነሽ ደህና ነኝ ምን ሆነ እኔ እናት ደህናነሽ አለሽ ኮንደናውሽልኝ ምን ተፈጠረ ምንም አልተፈጠረ ምንም እንዴ ምንም ማለት ነው ምንም አልተፈጠረ ማለት ነው ምንድነው እንዴ አባ ምን ሆነ ኮንተረፍሽልኝ እቺ እኔ ብራን ዶስታቂ ምን ነው አባ የታለ ናፍቆት የታለ እሱ ፈርቷል አልመጣም ብሎ ሄዷል ቆይ እስቲ ቁጭ በል እውነት አለው ቢፈራኝም እውነት አለው አውሬውን እኛ አይደለም ያቀኝ እውነት አለው ተፈጠረው ምን ሆነ አለ አልፈርድበትም ተመስገን አባ ቆይ ምን ነው ያስጨነቀኝ ነው ስላሴዎች እናንተ ባትመልሱት ኖሮ ምን ይውጣ ነበር አቤት ምንድነው የተፈጠረው አባ ለምን አስነግረኝም ሳላውቅ በስህተት እየተነዳው ገድዬሽ ነበር ደግሞ አንተ እንዴት ነው እሱን የምትገለኝ ምን ማለት ነው ነበር ገድዬሽ ነበር ላላንቺስ ሁሉ ነገር ሲካሄድ ምን አለበት ነው ቀስ ብለሽ ብታነቂ ምን ነበረበት ብታነቂ ቆይሽ ለምንድን ነው ያየኸኝ የማታወራኝ ምንድነው ማለት ነው ያለሽ አባ ያስጨነቀኝ ነው ይቅርታ ይቅርታ አድርጊልኝ በቃ ዝም ብለሽ ይቅርታ አድርጊልኝ ጥፋትን ሳትነግረኝ እንዴት ነው ይቅርታ ማድረግ ጥፋቴማ አንቺን ትቻችን ከይሲ ማመኔ ነው ስለ ጥፋቴ ያችን ጌስ ያቺ ሰይጣን በትምህርት ሀሳባ ከዚያ ሀገር አስወጥታሽ ለዛ ሽማግሌ ልትሰጥሽ እንደነበር ደርሽበታል ወይ ይፈሉ ደሞ እሱ ብቻ እንዳይመስልሽ ደሞ የጫማሽን ዲዛይን ሰርቃ አንቺን ራስሽን ለሞት ልትዳርግብኝ ነበር እቺ ሰይጣን እቺ ከይሲ መስዬ በጣም እግዚአብሔር ይስጥልኝ እውነት በጣም ነው ደስ ያለኝ አረ ያን ያህል ምስጋና ያስፈልገው ባክ ምስጋና ብቻ እኔ የእውነት ብችል የሆነ ነገር ባረጉላ ደስ ይለኝ ባክ እኔ ላንተ ብያለም ዝም ብዬ ለራሴ ብዬ ነው ያረኩት እንዴ እንጃ ቆይ ላንተ ብቻ ቢሆን ኖሮ እንደዛ ያመናጭቁኝ ብስቅቅጤን ሲያወጡኝ ዝም ብላቸው ነበር እንዴ እንጃ መስዬ እኔ ስላሳዘንኩሽ ነው እንጂ እንዴት ቆይ አንቺ ለራስሽ ብለሽ እንደዛ ታደርጊያለሽ አይመስለኝም ዝም ብዬ ሳስበው ያላመለ ያን ሁሉ ነገር ያደረኩት ሳላውቀው አዲን ተቀየምኳት ነገር አለ መስለኝ ወይም ቅምጄባታለሁ መሰለኝ ቆይሽ ግን እሳቸው እውነቱን ሲሰሙ ምን አሉ ወይ ምን ብዬ ልንገር ቤቱ ድብልቅልቁን ይወጣው በጣም ልትበሳጩት ጓደኛቸውን ባልጠራቸው እኮ ከዚህም በሌላ ችግር ይፈጠር ነበር ግን እሳቸው ምታረጋግቷቸው ያው ሰላም ወረደ ጉድ ፈልቷል በእኛ ምን ጉድ ብቻ ገናዲ ደግሞ ይንሰማ የዋሰ ከዚህም የባሰ ጉድ ይመጣል እሷማ ማናችንንም አትመራንም አው እንግዲህ ያው ለፊልም ያው ራስን ማዘጋጀት ጫንቃን ጠበቅ አድርጎ ማዘጋጀት ተበቅባል ያው በይሳቲ ብዬ ማትረፌን እንጂ እኔ እንደዚህ ነገር እንኳን አላሰብኩም እንዴ ማሰብም አለብህ ይሄን ሁሉ ጉድ አባቷ እንደሰሙ ስታቅና በተለይ ደግሞ ስለ ጫማው መስማታቸውን ስታቅ ስለ ጫማው ነገርኳቸው እንዳትኝ አው ነገርኳቸው እግዚአብሔር ምን በእውነት ልክ አላረግሽም እንዴ ምን ሆነሽ ነው ለዚህ እኮ ነው ላንተ ብቻ ሳይሆን ለራሴም ጭምር ነው ያልኩ እኮ ለዛ ነው አረ ልክ አይደለሽም አረ እባክህ እግዚአብሔር ልክ አይደለሽም እንዴ እኔ አዝነሽልኝ እንድትነግራቸው እንጂ ሄደሽ እንደነግራቸው ነው እንዴ ነገርኩሽ ለዚህ እኮ ነው እኔ ለሳቸው ምን እንደነገርኳቸው እንኳን ምንንም ሳላቆን እንዳለ ዝርግፍግፍ አድርጌ ነገርኩ ይኸውልሽ መሲ አውቀሽም ሆነ ሳታውቂ በጣም ከባድ ጦርነት ውስጥ ነው የከተትሽ እንግዲህ ለጦርነት ራስን ማዘጋጀት ነው ብያለሁ
አስደነገጥኩሽ። ብቻ አይደለም አባ እንዳሰማው ስጥር የነበረው ሚስጥር ባንዴ ስለሰማህ ነው የተናደድኩት። ምኑን ነው ባንዴ የሰማሁት? ይሄ ነገር እውነት አይደለም ውሸት ነው ያልሽ ነው? እንደሱ አይደለም ግን ባታውቀው ጥሩ ነበር። እስቲ አሁን እንዴት ብሎ አንቺ ላይ ክፋት የሚታሰበው? ምን ባጠፋሽ ነው ሁሉ ነገር የሚዶለተው? የሆነ ነገር አጥፍቼ እኮ ሊሆን ይችላል። አስቀይሜያት ሊሆን ይችላል። አንቺ ከጥፋትም ከክፋትም ጸጥተሽ የተሰራሽ ብሩክ ፍጡር ነሽ። እንደሱ እንኳን አይደለም። ማን ነገረ ግን? እንዴት አወቅ? የዛች እርጉም ፍጡር አሰሪናት ወጣ ነገረች። ማን? መሰረት? መንገር ብቻ መሰለሽ ያንን ልጋጋ ማጎቷን ስልክ ደውላ ላጩን እያዝረበረበ ሲፎክር ሁሉ ነው ያሰማች። ምን ምክንያት አላት ግን? ለምንድን ነው የነገረች? ወዳ አይደለም እሷ። ያ ምስኪን ናፍቆት ነው ሲጨንቀው ጊዜ። ናፍቆት? አዎ አልወጣ አላስገባ ብሎ ሲያስጨንቃት ጊዜ መጨረሻ ላይማ እኔ ጋር መጥቶ ስቅስቅ ብሎ እያለቀሰ ሲዝረበረብብኝ ምን ነው ወንድ ልጅ እንዲህ ያለቅሳል ብዬ ነው መጥቼ ልነግርህ ብላ ነገረች። ናፍቆት ነው እንዲነገር ያደረገው ማለት ነው? አይደለም እሷ ነች መታ የነገረች። አዝናለት ነው። አፍርሽ ያልኩትን ትዳር አላፈረሽም ማለት ነው? ትዳሩን አላፈረስኩም። ቶሎ ነው ስትለኝ እየሮጥኩኝ ነው የመጣሁት። ነገውን ሄጄ ግን ጨርሰዋል። ምን ማለት ነው? ምንድን ነው የምትይው? ደህና ደግሞ ስላሴዎች ያተረፉልኝ እንዴ? አንቺ ተው ጤና የለሽም እንዴ? እኔ እዚህ መኖር ከቀጠልኩኝ እኔ ጤና አይኖረኝም። ይኸውልህ አብዳለሁ እኔ በእውነት ነው። ስላሴዎች ደህና ያተረፉልኝ አለምሽን ያለው ምስኪን አባትሽን ልትገድይ ነው የምትፈልግ? አባ እንዴት ነው መጋለን? አዎ ልትገድይ ነው። ያንን ልጋጋም አገባለሁ ብለሽ እግርሽን ካነሳሽ ለተቀበሩት ሰዎች ቀብረሽን ገለሽ እንደምትሄጂ እንድታውቂ። ለሱ ብቻ እንድትይኝ አይደለም ፈልገው። አባዬ ሙት አልሄድም። አትሄጂም? አልሄድም አባ። ህይወትዬ አትሄጂም? በእውነት አልኩ አይደል? እንደ አባዬ ሙት ብዬ አይደል? አልሄድም። ደግ ዛሬ ግን ቤት አታድሪም። ቤት አታድሪም? አዎ ዛሬ ቤት አታድሪም። አንድ ደህና ሆቴል ክራይልሽና እዛ ነው የምታድሪው። ቤት አታድሪም ዛሬ። ሆቴል? ምን ችግር አለ ሆቴል ብታድሪ?
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ administration በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። አሜሪካ ከሚገኘው ሜርሲ ዩኒቨርሲቲ ጋር በመተባበር አክት ዩኒቨርሲቲን በአዲስ አበባ ከፍተን አገልግሎታችንን በብቃት እየሰጠን እንገኛለን። ሾላ አዳነች ይሄንን እንደው መረን የለቀቀ ነገር ተውኝ ብያለሁ። ውሃውን ሳናመጣ ግን ማየ አረቃስ በቃኝ አልኩሽ በቃኝ። ይልቅ ይሄንን መረን የለቀቀ ሽኮለሌ ከጣሪያ በላይ የምትስቀውን ነገር አስቁሚልኝ። በቃኝ እኔ እጠጣለሁ። ኧረ እባክህ አንቺ ሴትዮ አጠጥተሽ ግተሽ ነው ያመጣሻት? ጠጥቻለሁ ግን አልሰከርኩም። አሁንም ያው ጠጣለሁ። ምን ተገኝቶ ነው ይሄ ሁሉ ሽኮለሌ? ምንድነው የተሳካላችሁ ነገር? አፈርጠጭ ምን ያፈራርጥ አፈርጠጡ ቆጣው አባዬ የህይወት ትኬት መምጣቱ እኮ ድረስ ብለው ነው የሚሆንሽ ብር አገኘው ከማየ ጋር ምሳ በላን አንተም ይዤ እኮ ነው የመጣሁት። ቆይ አንተ እኔ ጠጣን በላ በሉይ አንተ ለማስደሰት እኮ ማንም ነፍስ ገዳይ አያስደስተኝም። ነፍስ ገዳይ ሁሉ ምን አልክ አባዬ? ሰማሽ? ከመልሽ ነፍስ ገዳይ እዚህ ቤት ውስጥ ነው? አዎ ሁለታችሁ ነፍስ ገዳዮች ናችሁ። ማንም አያውቅብንም ብላችሁ ደህና ተደብቃችሁ ነበር። አሁን ግን ሁለታችሁንም አውቄላችኋለሁ። እጃችሁ በደም የተጨማለቀ ወንጀለኞች። አዲ እንደፈራሁት ጋሽ ዳባ ጋሽ ዳባ ነገሩ በሉ ሰምቼልሻለሁ። የዳባ ልጅ አንዱንም ነገር ሳይደብቅ ነው የነገረኝ። ራሱ መጥቶ ፊት ለፊት ለኔ መንገር ቢያቅተው ሰው ልኮ ያንዳንዷን የሰራችሁትን ነገር ነው የነገረኝ። ነፍሰ ገዳይ ሁሉ
دي ماجي دي أنا بعرفش ሴትዮ ዛሬ ምን ሆናለች ማዬ አባዬ ወይኔ ዛሬ ዝም ብለሽ እኮ በማየው ነገር ነው እንደዚህ ትችላለሽ። በእናትህ በማየው ነገር አትበለኝ። ቆይ የሆነ ነገር ቢፈጠር ነው እንጂ እስካሁን እንዴት ሆንሽ ምናምን ብሎ ሁኔታዬን ለማጣራት አይደውልም ነበር? እሺ ቆይ የሆነ ነገር ቢፈጠር ኖሮ ከቤት የሆነ ሰው ለማጣራት መደወሉ ይቀራል መሰለኝ። እሱም አይቀርም እኮ። ለዚህ ነው በማየው ነገር ነው የምትጨናነቂው የምልሽ። ናፍቆት በማየው ነገር አትበለኝ። ውስጤ በጣም እየፈራ ነው። እንደዚህ ከሆነ ደግሞ አውቃለሁ የሆነ አይነት ችግር ይፈጠራል። ቆይ እሺ የሆነ ነገር ቢፈጠር አባትሽ ምንም ላለማድረግ ቃል ገብተውልሻል አይደል? እሱማ ቃል ገብቶልኝ። ታዲያ ይህን ሁሉ መጨናነቅ ምን አመጣው? ያንተ ጥፋት ነው። አንተና ጉዱን ተናግረ እንደዚህ ውስጥ የገባ ነው። ይቢ እኔን አሁን በይሳት መውቀሱ ምንም ዋጋ የለውም። ለምን? ቆይ ለመሰራት እንድትናገር መለመን ያን ሁሉ ጉድ መዘግዘኳ ይሄ ያንተ ጥፋት አይደለም? እኔ አሁን በቃ ለሷ መንገር እሺ ጥፋት ሊሆን ይችላል፣ ግን አሁን ላለንበት ችግር መፍትሄ እንፈልግ ነው ያልኩሽ። እሷን በተመለከተ ደግሞ ያረኩት ነገር ጥፋት ሊሆን ይችላል፣ ግን በቃ ምንም አማራጭ አልነበረኝ። መፍትሄ ምን መፍትሄ አለና ነው ቆም እና መጨናነቅ ነው መፍትሄው? ከዚህ በኋላ ምን መፍትሄ ነው የሚኖረው? ያልሽ አንደኛ ነገር አባትሽን ያሉሽን አምነሽ አርፈሽ መቀመጥ። ቆይ አስጨርሽኝ። እሱም ደግሞ አይሆንም የምትይ ከሆነ ቀጥ ብለሽ እቤት በመሄድ እውነቱን መጋፈጥ። ሁለቱም የማይሆኑ መፍትሄ ነው። ለምን? ምክንያቱም አንደኛ አርፌ መቀመጥ አልችልም። አንደኛ እነሱ እዛ እንደዛ እየተበጣበጡ ነው አርፌ መቀመጥ አልችልም እኮ። ሁለተኛውን ደግሞ ምንም ነገር ቢሆን አባዬ ከዚህ አካባቢ እንዳልወጣ ቃል አስገብቶኛል እኮ። እንደሱ ከሆነ ታዲያ ነገሩን በውጭ ሆነ መከታተል እንችላለን? አይሆንም ናፍቆት። በትክክል እንችላለን። ይኸውልሽ የኔ ቆንጆ፣ እንደውም እቤት መሄድሽ አዲን ሌላ ተንኮል አስባ እንድትተናኮልሽ ስለሚያደርግ ሁኔታውን በርቀት ሆነን ብንከታተለው ነው የሚሻለው። አልገባህም? አባዬ እቺ ልጅ ከዚህ ግቢ ከወጣች ንገሩኝ ብሎ እዚህ ስልኩን አስቀምጦ ነው ሄደው። ግዴለሽም የኔ ቆንጆ፣ ለሱ እኔ መፍትሄ አላጣም። እሱ አይሆን የምትይ ከሆነ ግን እዚሁ አርፈሽ ተቀመጭ። ስለዚህ ተነሽ። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ+ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። يلا نزلوا من السيارة. يلا. حرك. يلا. يلا. حرك. حرك. اسرع 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 اسرع. حرك. يلا. ايش كسبه؟ يلا. اسرع اسرع اسرع. يلا يلا. اسرع اسرع. يلا. حركي. بسرعة بسرعة حرك
شوفوا بص بص سويها እኛንም እንደዚህ ነው የሚቆራረጡት። እማዬ ሰብሰብ በይ ተነሺ። ዝም በይ እስቲ አትቀላ ቁጭ በይ። ኧረ አባዬ እባክህን እማይሆን ነገር እያልክ ወይኔ በሉ እዚህ ቤቴ አይኔ ስር እንግዲያው እንኳን ሰማሁ። እማዬ እባክሽን በቃ ልቀቂኝ ተይኝ። እድሜ ልኬን ኮሽ ባለ ቁጥር ከምጨናነቅ ስደነግጥ ከምኖር እንዲህ ፍርጥርጥ ያለ አረፍ በቃ ተይኝ አልልም በቃ ወይኔ በሉ ካሁን በኋላ የፈለከውን ብታመጣ እኔ ጥርንጎ አልፈራም። ስማ 9 ሞት መጣ ቢሉ አንዱ ግባ በለው ነው። እሺ ይግባ በቃ ምንም በቃ ተይኝ በቃ ወይኔ ህይወት ጄን እንደዚህ ትይዥኝ እና ደግሞ ካንቺ ብሶ እንደዚህ ያዙ ይልቀቁኝ ትያለሽ። አይ እኔ ባንቺ ብሶ የሚባል አንድ ስህተት የለብኝም። አይ በቃ ይልቀቂኝ አትጠጊኝ። በዚህ በወንጀለኛ እጅሽ እንዳትነኪኝ። እኔን አባዬ ይኸውልህ እኮ ለወንጀልም የገፋፋኝ እኮ አንተ ራስህ ነው። አንተ ራስህ ወንጀለኛ። ወይኔ በሉ የማንም ልጋጋም ሰካራም ሁሉ ላይ ፈነጭብኝ። ምን ሰካራም አለኝ እኔ ሰካራም ነኝ። እሷ ደግሞ ምንም አላረገችም። በቃ ምንም አትፍሪ። አባዬ እኛን ነው ማንም የምትለን እኛን? አዎ ልክ ነሽ፣ እውነትሽን ነው። ማንም የምትባሉ አይደላችሁም። ሁለታችሁም ስጋ የለበሳችሁ ሴት እኛ ሰይጣኖች አይደለንም። ወንጀለኛ እጃችሁ በደም የተጨማለቀ በዛ በክፉ ጊዜ እንኳን ትተን ወይዘሮ ስህን ቤት ስትገባ እንኳን አንቺ ጭራቅ ረፊ ነው የምልሽ። ይሄንን እዚህ ውስጥ የሚያያይዘው ነገር የለም። ረፊ ያንን ጊዜ እኮ አባዬ እኛ ነን በፍቅር እየተራብን እየተቸገርን የጠበቅን፣ ስትመጣም በፍቅር የተቀበልን እኛን ማንም ትለናለህ አባዬ። እናትሽ እንደሆነ ታውቂያለሽ አይደለም? ታውቂ የለም ገፍታ ስህን ቤት ከተተች። ምንም አልገፋፋሁም። ራሴ ደሰተት ብለህ ገባ በቃ ምንድነው አልገፋፋሁም። በየቀኑ ስሙን ማንሳትሽ አንሶ የድሮ ባልሽን እቤቴ ድረስ እዚህ ድረስ አምጥተሽ እቤቴ ድረስ አምጥተሽ ደግ አደረው። እሰይ አንድ ጊዜ ጆሮ ስጭኝና አዳምጪኝ። እኔ እኮ የመጀመሪያ ባሌ ፍቅር ከዛ ጥፋት ነበረና ይቅርታ ብሎ ቤቴ መጥቶ ስጦታ እኮ ሰጠኝ። እሱ ባለጌ ሄዶ ስህን ቤት ስም አትጥሪ፣ የስህንን ስም አትጥሪ። ግጥም አድርጌ ነው ማለት አነሳለሁ። ያሰከሪ ወይኑ ሳይሆን እድሜ ልኬን አርግዤው የኖርኩት ነገር ነው። አነሳለሁ። ቆይ ልቀቂ። እኔ እኮ ስህንን የገደልኳት አንተንና ቤቴን በሉ ልጆችን ስለምወድ ነው። ስህንን የገደልኳት እኔ ብቻዬን አይደለም። አዲና እኔ በትራስ እፍና አደረግንና እባክሽን ገደልናት።
ነው።